ጀነራል ታደሰ የህወሓትን ትዕዛዝ ጣሱ። 33000 ፋኖች እጅ ሰጡ። ጉድ ተሰማ። የፔንታጎን አስደንጋጭ ሪፖርት ወጣ። ሰበር ዜና። በትግራይ ምድር ዳግም የጦርነት ነጋሪት እየተጎሰመ ነው። ሌተናል ጀነራል ታደሰ ወረደ ከህወሓት የቀረበላቸውን የስልጣን መልቀቂያ ጥያቄ ውድቅ በማድረግ ክልሉ ወደ ጦርነት ሊገባ እንደሚችል አስጠነቀቁ። የሚሆነውን እናያለን ያሉት ጀነራሉ የፌደራል መንግስት ጣልቃ እንዲገባ ጥሪ የማያቀርቡት ለምንድን ነው? በትግራይ ሰማይ ላይ እየታየ ያለው የፖለቲካ ደመናስ ምን ይዞ ሊመጣ ይችላል? ዝርዝሩን በቀዳሚነት እናስደምጣችኋለን። 33000 ፋኖች እጅ ሰጡ። በአማራ ክልል ያልተጠበቀ መሬት አንቀጥቅጥ ዜና ተሰምቷል። መንግስት ከ33000 በላይ የፋኖ አባላት የሰላም አማራጭ መርጠው እጅ መስጠታቸውን በይፋ አረጋግጧል። ይህ በኢትዮጵያ ፖለቲካ ውስጥ ትልቅ መነጋገሪያ የሆነ ቁጥር በምድር ላይ ካለው የጦርነት እውነታ ጋር ይጣጣማል ወይስ የመንግስት ስልታዊ መግለጫ ነው? ዝርዝሩን ይዘን ቀርበናል። ከውጭ ዜና ዓለምን ያስደነገጠው የፔንታጎን ሚስጥር ወጣ። ዋሽንግተን ባለፉት 2 ወራት ብቻ 25 ቢሊዮን ዶላር መክሰሯን በይፋ አመነች። የፔንታጎን ባለስልጣናት በታሪክ ታይቶ የማይታወቅ የ1.5 ትሪሊዮን ዶላር በጀት እንዲፈቀድላቸው ኮንግረስን እያስጨነቁ ነው። ይህ ጦርነት ወዴት እየሄደ ነው? አሜሪካስ ለምን ይህን ያህል ግዙፍ መስዋዕትነት እየከፈለች ነው? ዝርዝር ዘገባውን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎች አለፍን። ሰበር ዜና። ስልጣን አላስረክብም ሌተናል ጀነራል ታደሰ ወረደ ለህወሓት ጠንከር ያለ ምላሽ ሰጡ። በትግራይ ክልል ከፍተኛ የፖለቲካና የጦርነት ድባብ እያንዣበበ መሆኑን የሚያመላክቱ አስደንጋጭ መረጃዎች እየወጡ ነው። ስልጣን አላስረክብም ሲሉ በድፍረት የተናገሩት የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በክልሉ ውስጥ አደገኛ የስልጣን ሽኩቻ መኖሩን ይፋ አድርገዋል። ጀነራሉ ከህወሓት በኩል ስልጣንህን በሰላም አስረክብ የሚል ከፍተኛ ጫና ቢደረግባቸውም እኔ የማስረክበው ምንም ነገር የለም፣ ይህ አካሄድ አጥፍና ወደ እብደት የሚወስድ ነው ሲሉ በቁጣ ምላሽ ሰጥተዋል። ትግራይ ደግሞ ወደ ከፋ መከራ ውስጥ ልትገባ ትችላለች ሲሉ ያስጠነቀቁት ጀነራል ታደሰ ህወሓት ከጦርነቱ በፊት የነበረውን ምክር ቤት ለመመለስ የሚያደርገው ጥረት ተቀባይነት እንደሌለውና ክልሉን ወደ ጦርነት ሊመልስ የሚችል የእብደት አካሄድ እንደሆነ ገልጸዋል። ነገሮች ከቁጥጥር ውጭ ቢሆንም እንኳን የፌደራል መንግስት ጣልቃ እንዲገባ ጥሪ እንደማያቀርቡ በመግለጽ በትግራይ ፖለቲካ ውስጥ ያለው ስንጥቅ ምን ያህል ጥልቅ እንደሆነ አሳይተዋል። ይህ በእንዲህ እንዳለ ኤንዲፒስ ኒውስ የተባለ የዜና አውታር ባደረገው ጥናት በትግራይ የተለያዩ ዞኖች ውስጥ እጅግ አሳሳቢ የሆኑ የጦርነት ዝግጅቶች መጀመራቸውን አጋልጧል። በአድዋ፣ በአክሱም፣ በሽሬና በሌሎች አካባቢዎች የህወሓት ካድሬዎች በግዳጅ ወጣቶችን ለመመልመል እንቅስቃሴ እያደረጉ መሆኑ ተሰምቷል። በአድዋ ዕዳጋ አርቢ ወረዳ የሚገኙ ወላጆች ልጆቻችን ለጦርነት አንሰጥም በሚል ተቃውሞ እያሰሙ ሲሆን ካድሬዎቹ ግን ፖሊስና ታጣቂዎችን በማሰማራት እድሜያቸው ከ15 ዓመት በላይ የሆኑ ታዳጊዎችን ስም እየመዘገቡ መሆኑ ተገልጿል። ነዋሪዎቹ እንደሚሉት ወታደራዊ ዝግጅቱ ከሰው ኃይል ምልመላ ባለፈ በእያንዳንዱ ነዋሪ ላይ የገንዘብና የጥሬ እህል መዋጮ እንዲያደርጉ ትዕዛዝ ተላልፏል። እያንዳንዱ ነዋሪ 500 ብር 25 ኪሎ እህል ምስርና እንቁላል እንዲያዋጣ መገደዱ ህዝቡን ለከፍተኛ ስጋትና ጭንቀት ዳርጎታል። ሁኔታው ይበልጥ አሳሳቢ የሚሆነው ደግሞ ቀድሞ የተሰናበቱት የቲዲኤፍ አባላት በግዳጅና በመባበል ወደ ጦርነት እንዲመለሱ ጥሪ እየቀረበላቸው መሆኑ ነው። በአክሱም የቀድሞ ተዋጊዎች ተመለሱ፣ መሬትና ስራ እንሰጣቸዋለን የሚል ማባበያ እየቀረበላቸው ሲሆን እምቢ ያሉት ደግሞ ከሃዲ የሚል ስም እየተሰጣቸው ዛቻ እየደረሰባቸው ይገኛል። በደቡባዊ ትግራይና በሌሎች ወረዳዎች የታወጀውን ጦርነት ተቃውማችሁ የታገላችሁ ተመለሱ የሚሉ ማስታወቂያዎች በየጎዳናው መለጠፋቸው ተዘግቧል። የመንግስት ሰራተኛ የሆኑ የቀድሞ ተዋጊዎችም ሳይቀሩ ወደ ወታደራዊ ክፍላቸው እንዲመለሱ መታዘዛቸው ትግራይ ዳግም ወደ ጦርነት አዙሪትና ወደ መከራ እየገባች ለመሆኑ ትልቅ ማሳያ ሆኗል። እርሶም በዚህ መረጃ ላይ ያለውትን ማንኛውም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። ከ33000 በላይ የፋኖ አባላት እጅ ሰጥተዋል። የአማራ ክልል መንግስት ያልተጠበቀ መግለጫ ወጣ። በአማራ ክልል ለ3 ዓመት ገደማ ከመንግስት ጋር ትግል ሲያደርጉ የቆዩት ከ33000 በላይ የፋኖ አባላት እጅ መስጠታቸውን የክልሉ ሰላምና ጸጥታ ቢሮ በይፋ አስታወቀ። ይህ ያልተጠበቀ መግለጫ በክልሉ ያለውን የኃይል ሚዛን ይቀይረዋል ወይስ በጦርነቱ ላይ አዲስ ምዕራፍ ይከፍታል? ዝርዝር መረጃውን ይዘንላችሁ ቀርበናል።
የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ እሸቱ የሱፍ ለአሚኮ በሰጡት ሰፊ ማብራሪያ መንግስት ጽንፈኛ በማለት የፈረጃቸው እነዚህ ታጣቂዎች የሰላም አማራጩን ተቀብለው ወደ ሰላማዊ ህይወት መመለሳቸውን ተናግረዋል። ኃላፊው አክለውም በአሁኑ ወቅት የፋኖ ኃይል የህዝብ ድጋፍና ተቀባይነት በማጣቱ ክፉኛ መዳከሙንና ለመበታተን መቃረቡን ገልጸዋል። እንደ ቢሮው ኃላፊው ገለጻ ቀደም ሲል በክልሉ በተለያዩ ዞኖች ተሰራጭቶ የነበረው የታጠቀ ኃይል አሁን ላይ የመንግስትን የሰላም ጥሪ በመቀበል መሳሪያውን እያስቀመጠ ይገኛል። ይሁን እንጂ ከመንግስት ወገን የሚሰማው ይህ ድል አድራጊ መግለጫ በምድር ላይ ካለው እውነታ ጋር ይጣጣማል ወይ የሚለው ጥያቄ በብዙዎች ዘንድ ጥርጣሬን ፈጥሯል። የመከላከያ ሰራዊት በየቀኑ የሚያወጣቸው መረጃዎችና ከየአካባቢው የሚሰሙ ሪፖርቶች እንደሚያመለክቱት ከአማራ ሳይንት እስከ ሸዋ፣ ከጎንደር እስከ ጎጃም ድረስ አሁንም ከፍተኛ ውጊያዎችና የአየር ድብደባዎች እንደቀጠሉ ናቸው። መንግስት ኃይሉ ተዳክሟል ቢልም በየአካባቢው የሚሰሙት የከባድ መሳሪያ ድምጾችና የሁለቱም ወገኖች መግለጫዎች ጦርነቱ ገና መቋጫ አለማግኘቱን ይጠቁማሉ። በተለይም በጎጃም በጎንደርና በሰሜን ሸዋ አካባቢዎች የፋኖ አመራሮች እየተዳከምን ሳይሆን ይበልጥ እየተጠናከርን ነው የሚሉ መግለጫዎችን በየማህበራዊ ሚዲያዎቻቸው እያሰራጩ ይገኛሉ። ይህ በሁለቱ ወገኖች መካከል የሚሰማው የቃላት ጦርነትና የተቃረነ መረጃ በክልሉ ያለውን የጸጥታ ሁኔታ ይበልጥ ግራ የሚያጋባ አድርጎታል። 33,000 የሚባለው ቁጥር እጅግ ከፍተኛ መሆኑን የሚገልጹ የፖለቲካ ተንታኞች ይህ ቁጥር እውነት ከሆነ በምድር ላይ ያለው ውጊያ ለምን ሊቆም አልቻለም የሚለውን ጥያቄ እያነሱ ይገኛሉ። የአማራ ክልል መንግስት ግን አሁንም በጽኑ አቋሙን ቀጥሏል። የቀሩትን ታጣቂዎች የሰላም አማራጩን ተጠቅመው እጅ እንዲሰጡ ጥሪውን እያቀረበ ይገኛል። በክልሉ የተከሰተው ግጭት የሰብአዊ መብት ጥሰቶችን፣ መፈናቀልና የኢኮኖሚ ውድመትን እያስከተለ ባለበት በዚህ ወቅት የሰላም ድርድሩና የእጅ መስጠት ሂደቱ ጦርነቱን በዘላቂነት ይቋጨዋል ወይስ ሌላ ዙር ውጥረት ይፈጥራል የሚለው ጉዳይ ዓለም አቀፉን ማህበረሰብና የኢትዮጵያን ሕዝብ ትኩረት ስቧል። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ውጭ ዜና አለፍን። የአሜሪካና የኢራን አስከፊ ጦርነት ዋሽንግተን በሁለት ወር ውስጥ $25 ቢሊዮን መክሰሯን በይፋ አመነች። ከሁለት ወር በፊት በመካከለኛው ምስራቅ የተቀሰቀሰውና ዓለምን በስጋት እያናወጠ ያለው የአሜሪካና የኢራን ጦርነት የገንዘብ አውዳሚነቱን አስደንጋጭ ደረጃ ላይ ደርሷል። ትናንት ረቡዕ በዋሽንግተን የፔንታጎን ከፍተኛ ባለስልጣናት ለሕዝብ ተወካዮች ምክር ቤት የጦር አገልግሎት ኮሚቴ በሰጡት ምስክርነት አሜሪካ እስካሁን ለዚህ ጦርነት ብቻ $25 ቢሊዮን ወጪ ማድረጓን ለመጀመሪያ ጊዜ በይፋ አረጋግጠዋል። ኦፕሬሽን ኤፒክ ፋሪ በሚል መጠሪያ የሚታወቀው ይህ ወታደራዊ ዘመቻ በዋነኝነት ለተተኳሽ መሳሪያዎች፣ ለቶማሃውክ ሚሳኤሎችና ለተሰባበሩ ወታደራዊ ቁሳቁሶች መተኪያ የሚሆን ግዙፍ በጀት እየበላ መሆኑ ተነግሯል። የመከላከያ ሚኒስትሩ ፒት ሄግሴት ለ6 ሰዓታት በቆየውና ውጥረት በነገሰበት የምክር ቤት ማብራሪያ ላይ እንደገለጹት አሜሪካ አሁን ላይ ታሪካዊ የተባለ $1.5 ትሪሊዮን ተጨማሪ የመከላከያ በጀት እንዲጸድቅላት ኮንግረስን እየወተወተች ትገኛለች። ይህ በጀት ከሁለተኛው የዓለም ጦርነት ወዲህ አሜሪካ ለመከላከያ የጠየቀችው ከፍተኛ የገንዘብ መጠን ሲሆን ጦርነቱ ወደ ከፋ ደረጃ ሊሸጋገር እንደሚችል አመላካች ሆኗል። በምክር ቤቱ የተካሄደው ስብሰባ በመከላከያ ሚኒስትሩ ፒት ሄግሴት እና በዲሞክራቶች መካከል በነበረ ጠንካራ ፍጥጫ የታጀበ ነበር። ሄግሴት ተቺዎቻቸውን የሽንፈት ቃል ተናጋሪዎች ሲሉ ቢወርፉም ተወካዩ ጆን ጋራሜንዲ ግን ህዝቡን እየዋሻችሁ ነው ሲሉ በጽኑ ወቅሰዋል። ጄኔራል ዳን ኬን ግዙፉን በጀት ለወደፊት ደህንነት የሚውል ታሪካዊ ቅድመ ክፍያ ነው ቢሉም ተቃዋሚዎቹ ግን ፕሬዝዳንት ትራምፕ በማይወጡበት አተካራ ውስጥ ገብተዋል ሲሉ ይከሳሉ። ምንም እንኳን ጊዜያዊ የተኩስ አቁም ቢኖርም የአሜሪካ የባህር ላይ ከበባና የኢራን የሆርሙዝ ሸለቆውን የመዝጋት ዛቻ ቀውሱን እያባባሰው ይገኛል። በሁለት ወር ውስጥ $25 ቢሊዮን ያጋየው ይህ ግጭት ለዓለም ኢኮኖሚና ለቀጠናው ሰላም ትልቅ ስጋት ሆኖ ቀጥሏል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።